አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። አዎ ይቅርብህ። ትምህርት ትማሪያለሽ? አልማርም። ለምን? ያው ተኩስ ሲሆን እኔ እናቴ ትፈራለች። ጸጉርሽን ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንዴ ይገጥማሉ። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል? ምን ይባላል? ወንድማ ደግሞ ወንድሜ ነው እንጂ ደግሞ ምን የሚባል ነው? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩሶ ይዘለ ተሰማ አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ ደብ ሲል ሰው ሞተ እላለሁ። ደብ ሲል አካላቷ ማሚ በጣም ነው የሚሄደው። ወዴት? ትፈራለች ሲተኮስ። የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል እነ መቅደስ ሊሞቱ ነው እንጂ ያልኩ። ማለት እነ መቅደስ እነማን ናቸው? እህቶች ታላላቆችሽ? አዎ። ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው? አዎ። ሲገሉ ያለ ሰው ደቤ ብሎ የሚሞት እሱን ስሰማ በቃ አካላቷን የሚሄደው። ጥይት ሰው ሲመታ ደብ ነው የሚለው? አዎ። ሰው ካልመታ ጥይት ምንድን ነው የሚለው? ጢው ነው። እንዴት አወቅሽ አንቺ? አውቃለሁ። እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ? አዎ። እኔ የማውቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ ነው። እና እንደምታውቃ ቀደም ፍራሽ እንደዛ መባያ ብንጫወተው። ግን አንቺ ጦርነት እንዲቆም ነው የምትፈልጊው? እንዲቀጥል? እንዲቆም። ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችንም ማቆም። ሲምፕል አዛት። ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም። በቃ ሌላ ነገር አይደለም። እግዚአብሔር ጦርነት ይወዳል እንዴ? ካልወደደ ታዲያ ለምን አላስቆመው? እግዚአብሔር አምላኩ እንግዲያውም በስቲ በሰቡን ባይመጣ እስካሁን ድረስ የለም። ቆሟል እናንተ አካባቢ?